ሰላም የተወደዳቸው ኢትዮ ፋስት ቤተሰቦች፣ ከሰሞኑ በተከሰተው ሁኔታ ኢቢኤስ ቴሌቪዥን በሰራው ፕሮግራም ማስጠንቀቂያ እንደተሰጠውና የተሰራው ፕሮግራምም ከሚዲያው ላይ እንዲነሳ ትዕዛዝ ተሰጥቶታል። በተጨማሪም የፕሮግራሙ አዘጋጅ የሆነችው ሉላ ገዙ ከቤቷ በጸጥታ ኃይሎች መወሰዷንና በቁጥጥር ስር መዋሏ ተዘግቧል። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ህይወቷ ማለፉን ትናገራለች። ኢትዮ ፋስት ከቃለ ምልልሱ እንደተመለከተው ብርቱካን እስከ 8 ዓመት ድረስ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል ድረስ የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ላይ ከላይብራሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር። ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ትብላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 5ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል። በፌሮ የወጉኝ ነበር ብላለች። በ6ኛ ቀኔም ስነቃ ደሜ እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲመለስም ተስፋ እንዲኖራት ትፈልጋለች። ብርቱካን ከኢቢኤስ ጋር የነበራት ቆይታ ይህ ነበር። ይህን የኢቢኤስ ጣቢያ በአዲስ ምዕራፍ ዝግጅቱ ያቀረበውን ፕሮግራም ተከትሎ በቃለ ምልልሱ ላይ አንዴም ስሙ ያልተጠቀሰው የደምቢ ዶሎ ዩኒቨርሲቲ ምን ያለበት በሚመስል ሁኔታ ማስጠንቀቂያ አዘል ጽሑፍ ለጥፏል። እንዲህም ይላል። በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ የ2ኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የ2ኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልተቀበለ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንዲወስድ ይገደዳል። አንድ ፖለቲከኛም ይህንን ጽሑፍ አጋርተውናል። የባለ ታሪኮቹ አሁናዊ ደህንነትም ያሰጋኛል። ከደምቢ ዶሎ ዩኒቨርሲቲ ተማሪዎች መካከል በብዙ ስቃይ ውስጥ አልፈው በህይወት መትረፍ የቻሉት እህቶቻችን እሁድን በኢቢኤስ ላይ ቀርበው ያለፈባቸውን ለመስማት የሚሰቀጥጥ ግፍና ሰቆቃ ካጋሩ በኋላ በፋሽስታዊና ሰብአዊነት ባልተላበሰው ስርዓት ቀጥተኛ ትዕዛዝ ሙሉ ፕሮግራሙ ከዩቲዩብ እንዲነሳ ተደርጓል። የዜጎችን ሰላምና ደህንነት የመጠበቅ መንግስታዊ ኃላፊነቱን መወጣት ይቅርና ዜጎች በየዕለቱ ተነግሮ የማያልቅ ሰቆቃና ግፍ ተፈጽሞባቸው በህይወት ቢተርፉ እንኳን የደረሰባቸውን ግፍ ለህዝብ ማሳወቅና መግለጽ እንኳን አይችሉም። ይህን ማድረግም ለሌላ መንግስታዊ ግፍ መዳረግ ይሆናል። ጸዳዬ ገብረመድህን በቴዎድሮስ አፍ ሲናገር የንጉሱን የቴዎድሮስ ምሬት ኢትዮጵያን በመውቀስ ሲዘረዝር ከዚህ ሌላ ትዝብት ውረሺ ሳይነጋ እንዳስመሸሽብኝ ጊዜና ትውልድ ይፍረደን ሳልነቃ እንዳስፈረድሽብኝ ያም ሆኖ ለራስሽ እንጂ ለኔ ከቶም አታልቅሺ አንቺ ነሽ እንባ የምትሺ እንዳለው አንቺም ወጣሽና አደባባይ ላይ መጣሽ ታዘብሽን አይደል? ብርቱካን ፈጣሪ በደልሽን ይቁጠርልሽ፣ ልብሽን ይጠግንልሽ፣ ሀዘንሽን በደስታ ይተካልሽ እንጂማ እንባ የሚገባው ለኛ ነው። በቁም ለሞት ነው። ያንቺንና የጓደኞችሽን ጥቃት ሰምተን ዝምላል ነው። ለአውሬ ትተናችሁ ለተኛ ነው። አሁን ደግሞ ያዘውን ባለምናነበው ማልቀስስ ለኛ ነው። ሰላም የተወደዳቸው ኢትዮ ፋስት ቤተሰቦች፣ ከሰሞኑ በተከሰተው ሁኔታ ኢቢኤስ ቴሌቪዥን በሰራው ፕሮግራም ማስጠንቀቂያ እንደተሰጠውና የተሰራው ፕሮግራምም ከሚዲያው ላይ እንዲነሳ ትዕዛዝ ተሰጥቶታል። በተጨማሪም የፕሮግራሙ አዘጋጅ የሆነችው ሉላ ገዙ ከቤቷ በጸጥታ ኃይሎች መወሰዷንና በቁጥጥር ስር መዋሏ ተዘግቧል።
ብርቱካን ተወልዳ ያደገችው ምስራቅ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ሕይወቷ ማለፉን ትናገራለች። ኢትዮ ፋስት ከቃለ ምልልሱ እንደተመለከተው ብርቱካን እስከ 8 ዓመት ድረስ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል ድረስ የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ላይ ከላይብራሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር። ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ትብላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 5ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል። በፌሮ የወጉኝ ነበር ብላለች። በ6ኛ ቀኔም ስነቃ ደሜ እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲመለስም ተስፋ እንዲኖራት ትፈልጋለች። ብርቱካን ከኢቢኤስ ጋር የነበራት ቆይታ ይህ ነበር። ይህን የኢቢኤስ ጣቢያ በአዲስ ምዕራፍ ዝግጅቱ ያቀረበውን ፕሮግራም ተከትሎ በቃለ ምልልሱ ላይ አንዴም ስሙ ያልተጠቀሰው የደምቢ ዶሎ ዩኒቨርሲቲ ምን ያለበት በሚመስል ሁኔታ ማስጠንቀቂያ አዘል ጽሑፍ ለጥፏል። እንዲህም ይላል። በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልተቀበለ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንዲወስድ ይገደዳል። አንድ ፖለቲከኛም ይህንን ጽሑፍ አጋርተውናል። የባለ ታሪኮቹ አሁናዊ ደህንነትም ያሰጋኛል። ከደምቢ ዶሎ ዩኒቨርሲቲ ተማሪዎች መካከል በብዙ ስቃይ ውስጥ አልፈው በህይወት መትረፍ የቻሉት እህቶቻችን እሁድን በኢቢኤስ ላይ ቀርበው ያለፈባቸውን ለመስማት የሚሰቀጥጥ ግፍና ሰቆቃ ካጋሩ በኋላ በፋሽስታዊና ሰብአዊነት ባልተላበሰው ስርዓት ቀጥተኛ ትዕዛዝ ሙሉ ፕሮግራሙ ከዩቲዩብ እንዲነሳ ተደርጓል። የዜጎችን ሰላምና ደህንነት የመጠበቅ መንግስታዊ ኃላፊነቱን መወጣት ይቅርና ዜጎች በየዕለቱ ተነግሮ የማያልቅ ሰቆቃና ግፍ ተፈጽሞባቸው በህይወት ቢተርፉ እንኳን የደረሰባቸውን ግፍ ለህዝብ ማሳወቅና መግለጽ እንኳን አይችሉም። ይህን ማድረግም ለሌላ መንግስታዊ ግፍ መዳረግ ይሆናል። ጸጋዬ ገብረመድህን በቴዎድሮስ አፍ ሲናገር የንጉሱን የቴዎድሮስ ምሬት ኢትዮጵያን በመውቀስ ሲዘረዝር ከዚህ ሌላ ትዝብት ውረሺ ሳይነጋ እንዳስመሸሽብኝ ጊዜና ትውልድ ይፍረደን ሳልነቃ እንዳስፈረድሽብኝ ያም ሆኖ ለራስሽ እንጂ ለኔ ከቶም አታልቅሺ አንቺ ነሽ እንባ የምትሺ እንዳለው አንቺም ወጣሽና አደባባይ ላይ መጣሽ ታዘብሽን አይደል? ብርቱካን ፈጣሪ በደልሽን ይቁጠርልሽ፣ ልብሽን ይጠግንልሽ፣ ሀዘንሽን በደስታ ይተካልሽ እንጂማ እንባ የሚገባው ለኛ ነው። በቁም ለሞት ነው። ያንቺንና የጓደኞችሽን ጥቃት ሰምተን ዝምላል ነው። ለአውሬ ትተናችሁ ለተኛ ነው። አሁን ደግሞ ያዘውን ባለምናነበው ማልቀስስ ለኛ ነው።